ሰላም ሰላም የገኒ ቤተሰብ የሆናችሁ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። እናንተ ባላችሁበት ቦታ ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ማሳያችሁ ድጃጅ ፍሮን ወይም ደግሞ ድጃጅ ስኒያ የሚባለው ነው። ይሄ 2 ዶሮ ነው። አንዱ ዶሮ 4 ቦታ ነው አካፈልኩት ማለት ነው። እግሩ ለብቻ ደረቱንም ለብቻ ማለት ነው። በስነ ስርዓት ነው አጣኩት። እኔ በሌሞን በእርድ በምንድነው እርድ በሌሞን በጨው አድርጌ ነው አጣኩት። ልክ ኢትዮጵያ እንደምናጥቡ ማለት ነው። እና ለሱ ደግሞ የሚያስፈልግ ነገር ምንድነው? እዚህ ጋር እኔ ነጭ ሽንኩርት ነፈላችቻለሁ ማለት ነው። በዚህ መልኩ እዚህ ላይ አደርጋለሁ ማለት ነው። በባዶ ሳይን አድርጌ ከዛ አንድ ሮብ ጨምርበታለሁ። አንድ ሮብ እጠቀማለሁ ማለት ነው። ይሄ አንድ ሮብን ጨምሬበታለሁ። ከዛ ይሄን ትንሽ ምንድነው የሚባለው? ይሄ ምንደበራ ይሄንን ትንሽ ነው የምጠቀመው። በጣም ስለማቃጥል ትንሽዬ ነው የማደርገው ማለት ነው። ይሄ ከዛ ይሄንን ትንሽ አይባልም በነገራችን ላይ። ከዛ ቅመሞቹ የሚጨምሩ እዚህ ጋር ድንብላል ወይም ደግሞ ኩስበራ የሚባለውን እሱን እጨምርበታለሁ ማለት ነው። ከዛ ፍልፍል አስወጡን እጨምርበታለሁ። ከዛ ይሄ ደግሞ በርቢካ ነው። በርቢካ ተቀለችው የማያቃጥል ቃራው ማለት ነው። በርበሬ ምንም የማያቃጥል የለም። ከዛ ደግሞ ይሄ በአራት መሸከል የሚባል ነው። ከሱም አንድ ማንካ ያደርግበታለሁ። በነገራችን ላይ ቅመም አታበዙ። ቅመም ካበዛችሁ ማለት ነው እውነት በጣም ይመራል። ከዛ እርድ አደርግበታለሁ። እዚህ ጋር እርዳለኝ። ይሄው እርድን አድርጌበታለሁ። ትንሽ ልጨምርበት። እርድ አንደኛ ለሽታ ማረፍ ነው ዶሮ። ከዛ ቀይላ ሳሳና ከዛ ጨው እንዳትረሱ። ከዛ ይሄ ኦሊቭ ኦይል ወይም ደግሞ ዘይቱን የሚባለው ማለት ነው። ከዛ እንትን ምንድነው ነናአ ምንድነው በእኛ ሀገር ጠፋብኝ። ኧረ ጠፋብኝ። ኮሰረት አይደለም ምን ነበረ? ይሄ ደረቅ ነናአ ምን እንደሆነ አላውቅም፣ ረስቻለሁ። በእኛ ሀገር የምታውቁ ታውቃላችሁ። ደረቁን ማደርኩ ማለት ነው። ትንሽ ነው የማደርገው። ራይ እናሳልኛል። ከዛ አንድ ፍሬ ማጃ አደርግበታለሁ። ይሄው እዚህ ጋር ደግሞ ኦርጋኖ አለኝ። ይሄ ኦርጋኖ እንደዚህ ጨምርበታለሁ ትንሽ ማለት ነው። አላበዛውበትም። እዚህ ጋር ደግሞ ማጁን ጦማጣ አለኝ ማለት ነው። አንዱን አልጨረስኩበትም፣ ትንሽ አስቀርቻለሁ ከአንዱ ላይ ማለት ነው። ነው እዚህ ጋር ማጂ እንዳርጋለሁ። ከዛ ጨው ይቀረኛል። ጨው አድርጉ እንዳትረሱ እናንተ ማለት ነው። ይሄ ማጂ አልሞትም እንትን አላለም። እኔ ጓንት አድርጌ በእጄ እንትን አደርጋለሁ። እናንተም በእጃችሁ እንትን አድርጉ፣ አንድ ቦታ እንዳይቀመጥባችሁ ማለት ነው። ምክንያቱም ጨው ስለሆነ እንትን ነው። አንድ ቦታ ከተቀመጠ ምግቡን ጨው አደርጋለሁ።
በነገራችን ላይ ካሙን ረስቼ ነበረና ካሙን ትንሽ አድርጉ። ካሙን እንዳታበዙ መራል ካሙን። ይሄ ማጁን ጦማቱን አረኩበት ድጋሜ ማለት ነው። ቶንስል ይዞኝ እዚህ ጋም ደግሞ የተፈጨ ደርሲ ወይም ደግሞ ምን ነበረ ደርሲ በእኛ ቀረፋ፣ እንጨቱ ቀረፋ የተፈጨ ነው ፓውደሩ። አሁን ደግሞ ይሄን አታክልታችን ወደ መቆረጥ እንገባለን ማለት ነው። እኔ በዚህ ነው መቆርጠው። ይሄ ኩድራይን በዚህ መልኩ ቆራርጬ ጨርሻለሁ ማለት ነው። ሁሉንም ጨርሻለሁ። አሁን ደግሞ ዶሮውን እንደዚህ ቆርጣለሁ ወደ ውስጥ እንዲገባ ባህራቶቹ እንደለዛው ደግሞ ቶሎ ይበስልልናል ማለት ነው። ስለዚህ አሁን እንደዚህ አድርጌ እቆርጣለሁ። እኔ ስቆርጥ ላሳያቸው እችላለሁ በአንድ እጄ ስለሆነ ይሄው በዚህ መልኩ ቆራርጬ ጨርሻለሁ ማለት ነው። እንደዚህ ይሄንን እንደዚህ ቆራርጬ እቃ ላይ ነው አረኩት ቀጥታው ማለት ነው። ሁሉንም ቆራርጫለሁ። ስለዚህ አሁን ምንድነው የማደርገው ይሄ የሚሰራበት እቃ ስለሆነ ይሄንንም እጨምርበታለሁ እዚህ ላይ በቆራረጥ ነው ውስጥ ማስገባት ነው። ጓንቱ ስላልተመቸኝ ነው በነገራችን ላይ ተፋርኩት። ጓንቱ በጣም ትልቅ ስለሆነ እያወለቀብኝ ነው። ከዛ እንደዚህ ካረኩኝ በኋላ ጫው እንዳትረሱ ብያቸዋለሁ። እኔ ጫው ሲያረግ አላሳየዋቸው። አያችሁ ቅድሙ ባራት እዚህ ጋር ተቀምጣለች። ከስቻታለሁ በእጅ ያጠፋሁት። ከዛ አሁን ደግሞ ምንድነው የማደርገው ይሄን እጨምርበታለሁ። እዚህ ጋር የቀረኝ አለ በአራት አልጨረስኩትም ቅመሙ። ከዛ እንደዚህ ካዋርኩ በኋላ እዚህ ላይ የነበሩ እንጨርሽበታለሁ። አያችሁት አይደል? ከዛ ድንቹ ምናምኑን ከስራ አደርጋለሁና ዶሮውን ከላይ አደርጋታለሁ። ጓንቱ በጣም አስቸግሮኛል። በጣም ትልቅ ስለነበረ እጄ ትንሽ ናት። አሁን ምንድነው ፍሮኒ ውስጥ አስገባለሁ ማለት ነው። መጀመሪያ
ወረቀት ዝብዳ ታውቃላችሁ አይደል? በሱ ግን እንትን አደርጋለሁ በደንብ ስር አድርጌ ይዘጋዋለሁ ማለት ነው። በወረቀት ዝብዳ አሳያችኋለሁ አንዴ የትኛው እንደሆነ። በነገራችን ላይ ሽንኩርት ማድረግ ረሳው መሰላችሁ። ስለዚህ ሽንኩርት ልጨምርበት። እንደዚህ ጨምሮ እንደዚህ አስቀምጣለሁ። ችግር የለውም። አደባልቋለሁ እንጂ እንደዚህ ስብርብር አድርጌ በየቦታውን እንትን እላለሁ። ረስቼ ነው የሚገርማችሁ ነገር መጀመሪያ ነበረ። አሁንም ችግር የለውም በነገራችን ላይ። ስለዚህ ጨረስኩት። ጓንቴን አወልቃለሁ። ጓንት አድርጌ አይመስልኝም በነገራችን ላይ። ከዛ ይሄን ነው ወረቀት ዝብዳ የሚባለው ማለት ነው። ይሄን ወረቀት ይሄ ወረቀት ነጩ ወረቀቱ ማለት ነው። ከስር አደርጋለሁ አልሙኒየም መሰላደር ዶሮውን እንደዚህ አድርጌ በደንብ እዘጋለሁ። እንደዚህ አድርጌ እዘጋለሁ። በዚህ ክፍተት አለ ስላልበቃኝ ሌላውን እጨምርበታለሁ ማለት ነው። ከዛ ይሄን ከዘጋ በኋላ ይሄው በዚህ ከዘጋ በኋላ አልሙኒየም እመልስበታለሁ። ይሄንን አልሙኒየም እመልስበታለሁ ማለት ነው። ይኸው በዚህ መልኩ ዘግቼ ጨርሻለሁ። አሁን ወደ ፍሮናችን እንወስድ። ይሄው ፍሬን በ160 ነው የማስቀምጠው። አያችሁ እዚህ ጋር 160 አለኝ። ከዛ ከስር ለኩሳለሁ። አሁን በኋላ ደግሞ ከላይ ለኩሳለሁ ከ10 ደቂቃ በኋላ። ይሄው አሁን ከላይ ለኩሻለሁ። ከዛ 2 ሰዓት ሙሉ ነው የምንጠብቀው እዚህ ውስጥ ማለት ነው። ፍሮናችሁ በጣም ኃይል ካለው እስከ 1 ሰዓት ተኩልም እስከ 1 ሰዓትም ይበቃል ሊሆን ይችላል። ዶራችን ጨርሰናል። አሁን ደግሞ ይሄንን ቀስቲሩን ከላዩ ላይ እናነሳልንና ማለት ነው እንለኩሳለሁ ከላዩ ላይ ከላይ ማለት ነው። ይሄም ፋሎቶቻቸው እንዳይበላትን ተጠንቀቁት። እንደዚህ በስሏል። ግን አስገባለሁና ቀይ እንዲሆንልኝ እንትን አደርጋለሁ። ከላዩ ላይ ለኩሳለሁ ከላይ ማለት ነው። ተለኩሷል ግን ክፍት አደርጋለሁ። ቀይ እንዲሆን ምን አደርጋለሁ? እዚህ ውስጥ ያለው ራሱ ዲሄኖን ዘይቱን ቅብት አደርጋለሁ። እስቲ ዶሮ ሽንኩርቱን ከላዩ ላይ ላስወግደውና የ2 አመት ምን ብላ እንደምትሳደብ ቀረክተኔ አስተነገጥሽኝ አስተነገጥሽኝ እንዴ ቀረክተኔ ፋጡሜ አላ ኖ ሃር ድረጋለች። ተቃጥለሽ ደግሞ ልታስቃጥለኝ ነው እኔ ጭምር። ይሄው እንደዚህ ሆኗል። ከዛ አስገባለሁ። ይሄው በዚህ መልኩ ቀልቶልኛል ማለት ነው። አብቂተናል፣ ጨርሰናል። እናመሰግናለን። ሰብስክራይብ ማድረጋችሁ ታይዞ በዚህ መልኩ ጨርሰናል።